ዩጋንዳ ለ40 ዓመታት በስልጣን ላይ የቆዩት የ81 ዓመቱ ፕሬዝዳንት ዩዌሪ ሙሴቬኒ ዘንድሮ በተጠናቀቀው ምርጫ ለ7ኛ ጊዜ ተመርጠዋል። ፕሬዝዳንቱ በአፍሪካ አምባገነን ከሚባሉ ፕሬዝዳንቶች ውስጥ ግንባር ቀደሙን ይይዛሉ። ዩዌሪ ካጉታ ሙሴቬኒ ወደ ስልጣን የመጡት እንደ አውሮፓውያን አቆጣጠር በ1986 ዓመተ ምህረት ነው። ወደዚህ ወንበር መምጫቸውም የጎሪላ ዋር ወይም የሽምቅ ውጊያ ነበር። ወደ ወንበሩም እንደመጡ ሰላምና መረጋጋት ለሀገሪቱ አጎናጽፈዋል። ነገር ግን ዓመታት እንደ ደቂቃ ሲነግዱ ተጽዕኖ ፈጣሪነታቸው ከፖለቲካ አልፎ ወደ የግል ሕይወታቸው እንዲገቡ አደረጋቸው። ይህም በዩጋንዳ ከፖለቲካና ስልጣን ጀርባ ያለው መረብ በዘራቸውና በቤተሰቦቻቸው እንዲቆጣጠሩት አድርጓል። ይህም የአደባባይ ሚስጥር ሆኗል። በዛሬው ቪዲዮአችን የሙሴቬኒ ዘመድ አዝማድ የስልጣን ደረጃ በሀገሪቱ ምን እንደሚመስል እናያለን። በትልልቅ የሚኒስትርነትና የአመራር ቦታ ላይ ያሉት የሀገሪቱ ባለስልጣናት ከሙሴቬኒ ጋር ያላቸው ዝምድናና የስልጣን ሁኔታ ምን እንደሚመስል አብረን አንድ በአንድ እናያለን። እባካችሁ ቪዲዮውን እስከ መጨረሻው እንድትመለከቱ እጋብዛችኋለሁ። ቪዲዮንም ከወደዳችሁት ላይክ እንድታደርጉት በአክብሮት እጠይቃችኋለሁ። አመሰግናለሁ። ላይ ወደ ስልጣን ክፍፍላቸው እንዲህ። አንደኛ፣ ቀዳማዊት እመቤት ጃኔት ካታ ማለትም የሙሴቬኒ ሚስት ወይም ባለቤት ሀገሪቱን በትምህርትና በስፖርት ሚኒስትር ማዕረግነት አገልግለው በተጨማሪም ሀገሪቱን ከ2000 ወዲህ በብዙ አመራር ሰጪነት ሀገሪቱን መርተዋል። ሁለተኛ፣ ጀነራል ሙሃዚ ካይሩጉባ የፕሬዝዳንቱ የበኩር ወንድ ልጅ ዩጋንዳ መከላከያ ዋና አዛዥ ሆነው አገልግሏል። አሁን ላይ የአባቱ ማለትም የፕሬዝዳንቱ አማካሪ በመሆን እያገለገለ ይገኛል። ይህ ወንድ ልጅም ቀጣዩ የሀገሪቱ ፕሬዝዳንት እንደሚሆን በብዙዎች ይገመታል። ሶስተኛ፣ ሳሊም ሳለ የፕሬዝዳንቱ ታናሽ ወንድም የቀድሞ የፕሬዝዳንቱ ከፍተኛ አማካሪ በሚሊተሪ ዘርፍ ፈላጭና ቆራጭ በመሆን አገልግሏል። በተጨማሪም የቀድሞ የጦሩ ኮማንደር በመሆን አገልግሏል። አራተኛ፣ ሳም ኩቴዛ የሙሴቬኒ አማች የቀድሞ የውጭ ጉዳይ ሚኒስትር እኚሁ ሚኒስትር ከሙሴቬኒ ጋር የደም ግንኙነት ባይኖራቸው ከፍተኛ የሆነ ቅርበት አላቸው። ይህም የሆነው በስልጣንና ካላግባብ የመጣ ገንዘብ ነው። አምስተኛ፣ ጂም ሙሲ ፕሬዝዳንት ሙሴቬኒ ሚስት ወንድም የብሔራዊ ደህንነት ሚኒስትር በመሆን አገልግሏል። ስድስተኛ፣ የጂም ሙሲ ሚስት ሱሳን ማለትም የፕሬዝዳንቱ ሚስት ወንድም ሚስት ማለት ናት። ስልጣኗ ደግሞ የአፍሪካ የእድገት ዕድል ህግ ረዳት ፕሬዝዳንት በመሆን ታገለግላለች። ሰባተኛ፣ ሆፕ ኒያካሩ የቀዳማዊት እመቤቷ ማለትም የጃኔት ሙሴቬኒ የአክስት ልጅ ናቸው። በስልጣን ዘመናቸው የፋይናንስና አስተዳደር ዋና ጸሐፊ ሆኖ አገልግላለች። ስምንተኛ፣ ሞሰስ ቦሮሃንጓ የሙሴቬኒ ሚስትን ማለትም የቀዳማዊት እመቤቷን የአጎት ልጅ ያገባ ነው። ማለትም በስትራቴጂካዊ ዘርፍ በፖለቲካው ዋና ማማከሩን የሚያደርግላቸው ሰው ነው። በተጨማሪም ለፕሬዝዳንቱ ወጥተው የሚያወሩትን ተረት ጸሐፊና ደራሲ በመሆን አገልግሏል። ዘጠነኛ፣ ሄነሪ ቱ ኩሙንዴ ሙሴቬኒ ባለቤት የአጎት ልጅን ያገባ ነው። እሱ ደግሞ የቀድሞ ከፍተኛ ወታደራዊ መኮንን ነው። አስረኛ፣ ጆሴፍ ኢኮዋዋ የፕሬዝዳንቱ የወንድም ልጅ ነው። እሱ ደግሞ የፕሬዝዳንቱ አማካሪ በእንስሳት ምጣኔ ጉዳይ ላይ ዋና ማማከሪያን ይሰራል። ይህን ብቻ አይደሉም። ከዚህ በተጨማሪ ሌላ 27 የመንግስት ኃላፊዎች አሉ። ይህ ጉዳይ ቤቱንና ዓለምን በሁለት ጎራ ከፍለዋል። መጀመሪያዎቹ የፕሬዝዳንቱ ደጋፊዎች ሲሆኑ ነገሩን በጥሩ ጎኑ ወስደውታል። ፕሬዝዳንቱ ራሳቸውን የከበቡት በሚያምኑት ሰዎች በመሆኑ ስልጣናቸው ላይ የሚመጣ ምንም አይነት ሽኩቻ የለም ይላሉ። ሌላኛው ጎራ ደግሞ ይህን ጉዳይ በመጥፎ ወስደውታል። ማለትም ወጣቶች ለስልጣን ወይም ለአመራርነት ብቁ ሆነው ቢገኙ በእነዚህ አመራሮች ወይም በእነዚህ ቤተሰቦች ውስጥ አካል ካልሆኑ አንዱ የስልጣን አካል ሊወስዱ አይችሉም። ስለዚህ በመጥፎ ጎኑ ይወስዱታል። በተጨማሪም ሀሳባቸውን ሲያብራሩ ባልተማረና እንዴት ሀገሪቱ መምራት በማይችል ሰው መመራታቸው ትርፉ ዝቅጠት ነው ብለው ያስባሉ። ቪዲዮአችንን እዚህ ላይ ስናጠቃለን እናንተ በዩጋንዳ እየተፈጠረ ያለው ዲሞክራሲያዊ ነው ወይስ ስርዓት ያጣ ሀገር? ይህ ነገር ቢፈጠር አግባብ አለው ወይስ አግባብ የለውም? እውነት ዲሞክራሲያዊ ይሰፍናል ወይስ አይሰፍንም የሚለውን ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልን። መስዋዕት አድርጋችሁ እስከዚህ ሰዓት ድረስ አብራችሁ ስለቆያችሁ በጣም አመሰግናለሁ። ቪዲዮንም ከወደዳችሁት ላይክ፣ ሼር ማድረግ አይረሳ። አመሰግናለሁ።